ሰላም ጤና ይስጥልኝ። አሁን የምንገኘው በጉለሌ ክፍለ ከተማ ወረዳ 6 አስተዳደር ነው። በኮሙኒኬሽን ጽሕፈት ቤት አማካኝነት ዘወትር ሮብና አርብ ኑና አገልግሎ የሚል ፕሮግራም ያዘጋጀን ሲሆን አሁን ላይ በሲቪል ምዝገባና የነዋሪዎች አገልግሎት አሰጣጡ ምን ይመስላል የሚለው መጀመሪያ ስሞት ስሜ አሰግድ ከበደ ይባላል። የምኖረው በዚህ ወረዳ ውስጥ ነው። የተወለድኩበትም እዚህ ወረዳ ውስጥ ነው። ምን አይነት አገልግሎት ፈልገው መጡ? ዛሬ የመጣሁት አገልግሎት የራሴን መኖሪያ መታወቂያ እድሳት ለማድረግና ሁለተኛ ደግሞ መረጃ ለመጠየቅ የዕድሜ ማስተካከል መረጃ ለመጠየቅ ነበር የመጣሁት። እሱን አገልግሎት በተገቢ መንገድ አግኝቼ ነው የመጣሁት። አገልግሎት ያገኙበት አግባብ እንዴት ይገልጹታል? በጣም ቆንጆ ነው። አንደኛ የነገሩኝ መረጃ ይሄ ጊዜው ስላልኩ መደረጉ አንደኛ ከወጪም አንጻር በጣም ዝቅተኛ ነው። አገልግሎቱ አንድ ጊዜው ስላልኩ ከተጠቀምኩት እኔ መታወቂያ የሚታደሰው ሚያዝያ 13 2018 የሚያልቀው ቀድሜ የመጣሁት ነው። እነሱ ያለኝ መረጃም ስለነበር ነው። እሱን ነው አስቀድሜ ያስመዘገብኩት ጊዜ ነገር አገልግሎት ለማግኘት። ሁለተኛው አገልግሎት በጣም ደስ የሚለው ነገር ይሄ የዕድሜ ማስተካከል ነበር። አንዱ የዕድሜ ማስተካከል የሚቀሩ መረጃ የልጅ ዕድሜ ቀድሞ የነበረው ዕድሜ ስህተት የተመዘገበ ነበር እና እሱን ለማስተካከል እሱም የት ቦታ እንደሚስተካከል የልደት ካርዱ ከየት ጋር እንደሚስተካከል እሱም ነገሩን ትክክል መረጃ ሰጥተውኛል። ከዚህ ወረዳ ነዋሪ ከመሆኑት መጠን ከዚህ በፊት የቢሮ ሁኔታ ምቹ ከመሆን አንጻር እንዴት ይገልጻል? ከዚህ በፊት ካለውና አሁን ካለው ጋር እንዴት ያነጻጽሩታል? እጅግ በጣም የተራራቀ ነው። የቀድሞ የነበረው አንደኛ አገልግሎት መስጠትም እጅግ ምቹ ያልሆነ የነበረበት አሁን ራሱ ቢሮ እድሳት ከተደረገና ቢሮ ብለን ከተስተካከለ በኋላ በህብረተሰቡ ድጋፍና እንዲሁም ለመንግስት አስተባባሪነት ስራው ከተሰራ በኋላ እኛ አገልግሎት መስጠት እጅግ ምቹ ነው። ምቹ ማድረግ ብቻ ሳይሆን ስራው ደግሞ እጅግ በጣም ዘመናዊና በጣም የተሻሻለ ነው። ቀደም ሲል የዚህ አገልግሎት መጣ ነበር መታወቂያ ለመውሰድ። አንድ መታወቂያ ለመውሰድ በጣም ረጅም ዓመት የሚወስድብኝ ረጅም ዓመት መውሰድ ብቻ አይደለም፣ የአሰራሩ ራሱ ለቆራቸው የተጋለጠ የነበረ አሰራርና እንዲሁም እኮ የሆነ ክፍያ ካልከፈልክ ወይም አገልግሎት ካልከፈልክ በግልጽ መታወቂያ በገንዘብ የሚሸጥበት ዘመን እንደነበረ አስታውሳለሁ። አሁን ይህን ምን አድረግ የሚቻልበት አይነት አለ። አንደኛ እያንዳንዱ ስራ የሚሰራው ዲጂታላዊ ነው፣ ኮምፒውተራይዝድ ነው፣ በምዝገባ ነው የሚሄደው። ሁሉ ነገር በህጋዊ መንገድ ነው የሚሰራው። ለምሳሌ እኔ መሸኛ የሌላቸው ሰዎች ከመጣ ህግና ስርዓቱን ተከትሎ ካልሆነ መስጠቀም ዝም ብሎ መታወቂያ የሚሰጥበት አግባብ ነው። ስለዚህ ሪፎርም ከተደረገ በኋላ አሁን ካሉ ተቋማቶች እጅግ የተሻለው በጣም በመልካም አስተዳደር ሆነ ህብረተሰቡን በተሻለ መንገድ ማገልገል ላይ ያለው ይሄ አሁን ወሳኝ ኩነቶች የነዋሪዎች ምዝገባ ነው በጥሩ ሁኔታ እየተሰራ ያለውና ህብረተሰቡን በዚህ ጉዳይ ላይ በጣም እየተደሰተ ነው ያለው። ምክንያቱም በተገቢ መንገድ አገልግሎት ሰጥተዋል። ቢሮ ነው፣ ሳቢ ነው። በዚህ ምክንያት መተን እንዲያው ዝም ብለህ አንዳንዴ መተን ቁጭ እንድትበቃ በጣም የሚጋብዝ ስፍራና ስለሆነ የሚሰጡ አገልግሎት በጣም ቀልጣፋና ምቹ የሆነ ስራ ነው እየተሰራ ያለውና እውነት በጣም ሌሎች ሴክተሮችን ከዚህ ተምረው እንደዚህ እንዲሻሻሉ ብለን እንፈልጋለን። እናመሰግናለን። እኔም አመሰግናቸው። እሺ አመሰግናለሁ። ስሜ ወይዘሮ ሰላም ተስፋ የነዋሪዎች አገልግሎትና ምዝገባ ጽሕፈት ቤት ኃላፊ ነኝ። አሁን ላይ የኛ በዋናነት የኛ ተልዕኮ የነዋሪዎቻችንና የኩነት ነዋሪዎቻችን ምቹ አገልግሎት ተደራሽ ማድረግ ነው። ሌላው ደግሞ አሁን ላይ ከነበረው የኦልዱ ሲስተም አሁን ላይ አዲሱ ሲስተም ጀምረናል። በአዲሱ ሲስተም ተገልጋዮቻችን እየተገለገሉ ይገኛሉ። በጣም የተሻለ ነው። አሁን አንዱ አዘምነናል። በሲቪል ምዝገባ የመረጃው እያንዳንዱ ወደ ተሻለ አገልግሎት ላይ ነን ያለ ነው። በዋናነት የኩነት አገልግሎቶችን ስናይ ልደት፣ ሞት፣ ጋብቻ እነዚህ ነው አገልግሎት የሚሰጠው። እያንዳንዳቸው ቅጽ አላቸው። በቅጹ መሰረት ማሟላት ያለባቸውን ቅድመ ሁኔታ አሟልተው ይገኛሉ። ልደት ላይ ስናይ ሁለቱም በአካል መቅረብ አለባቸው። ፎርማል የተዘጋጀ በፎርሙ መሰረት ይስተናገዳሉ። የነዋሪዎቻችን ላይም ስናይ ያላገባ የመታወቂያ አገልግሎት እነዚህም ሁለቱ የዝምድና ማረጋገጥ እነዚህን አገልግሎቶችን እንሰጣለን። ሲስተም በሚቋረጥበት ሰዓት ሲስተም ሲቋረጥ ሲስተም ተቋርጧል ብለን ነዋሪዎቻችንን አንሸኛቸው።
በቅጽ 13 አገልግሎት በማኑዋል አገልግሎት እንዲያገኙ እናደርጋለን። በጣም የተሻለና ጥሩ አገልግሎት እየሰጠን ያለን ቅዳሜም ተጨማሪ ቀን ሙሉ እስከ 11 ሰዓት አገልግሎት እየሰጠን እናገኛለን። አገልግሎት ያለን አሁን ላይ በጣም የተሻለ ነው ከነበረው ከበፊቱ ጥሩ አገልግሎት እየሰጠን ያለን። በስተመጨረሻ ህብረተሰቦቻችን የእኛን አገልግሎት ማግኘት ሲፈልጉ ቴሌግራም አለን፣ ዋትሳፕ አለን። በእነዚህ አገልግሎት ቅድመ ሁኔታዎቻችንን እዛ ላይ በማየት ምን ማሟላት አለብን፣ ምን አገልግሎት ብናገኝ በዚህ በሚል ያን ቦት እየገቡ በዚያ ቦት አገልግሎት ማግኘት ይችላሉ። አሁን ላይ ቤት ለቤትም አገልግሎት ጀምረናል። በጣም የተሻለና ጥሩ አገልግሎት እየሰጠ ነው ያለነው። አመሰግናለሁ።